ሰራተኛ ሶፋ ላይ የማትቀመጥበት ሀገር ኢትዮጵያ ሀገር እግዚአብሔር ትባላለች አይደለ? ሰራተኛ ሶፋ ላይ መቀመጥ የማትችልበት ከሰራተኛ ጋር መግባባት ያቃታችሁ ሰዎች ምንም ከሌላት ደሃ ጋራ ተቀጥራ ሽንኩርት ከምትፈቅ ዕቃ ከምታጠብ ልጅ ከምትጠብቅ ሰራተኛ ጋራ መግባባት ያቃታችሁ ሰዎች እንዴት ሰው በዚህ ደረጃ ቋንቋ ይደበላለቅበት? ደሃ ናት እንደው ብታልፊያት ምን ትሆኛለሽ? አይዞሽ ብታያት ምን ትሆኛለሽ? እንጀራ ብትሰጫት ምን ትሆኛለሽ? አንተ ትልቅ ነህ ብታልፋት ምን ችግር አለ? ተቀጥሮ የሚሰራ ሰው ሆድ ይብሰዋል ብታልፈው ምን ችግር አለ? እንደው አደራችሁን እዚህ ሰራተኛ ስራችሁ ቀጥራችሁ ብዙ አስቸጋሪ ባህሪም ቢኖራችሁ እንደ ባህሪያችሁ ያዟቸው እሺ። ምክንያቱም መቀጠር አለ፣ ድካም አለ፣ ቶሎ ማደግ መፈለግ አለ፣ በብዙ መንገድ ብዙ ሐሳብ ውስጣችሁ አለ። እንደ አባት እግዚአብሔር አንተን ቀጣሪ ያርገው እንደ አባት አስቀምጧል። ይሄንን እወቅ። ቀጣሪ ያርገው ኃላፊነት ሰጥቶ ሲያስቀምጥሽ የሚመነጫጨቁ በቃ እልሃቸውን እንዳለ ሰራተኛ ላይ የሚወጡ ሰዎች አሉ። እግዚአብሔር ማስተዋሉን ይስጣችሁ። ተረጋጉና ምናልባት እኔም እኮ ደካማ ነኝ፣ እኔም እኮ በድያት ይሆናል፣ እኔም እኮ አስቀይማታለሁ። በተለይ ኢትዮጵያ ውስጥ ይገርመኛል 2000 ብር ከፍለው በቀን እኮ ስንት ማለት 100 ብር አይሞላም ወገኖቼ። በቀን 75 ብርና 80 ብር ከፍለው እየረገጡ የሚኖሩ ሰዎች አሉ። በወር 3000 ብር እኮ የኔ ጌታ በቀን 100 ብር ነው። በቀን 100 ብር ላውም 16 17 ሰዓት አሜሪካን ሀገር ነው የሚመስለው። መተኛት አትችል፣ ጎንበስ ማለት፣ ቀና ማለት፣ መተንፈስ፣ ምግብ መብላት። በዛ ላይ ኢትዮጵያ ውስጥ ሶፋ ላይ መቀመጥ አይቻልም። ምን ላይ ወገኖቼ? ሶፋ ላይ ሰራተኛ ሶፋ ላይ መቀመጥ አትችልም። ይሄው ቤተክርስቲያን ደረቱን ነፍቶ እንዲህ ቁጭ ይልልሃል። ሶፋ ላይ አይደለም እንደው ሰገነት ቢኖርና ዛጋ ብትቀመጥ ምን ችግር? ሰው አይደለ? ሰው በሰውነቱ ቢከበር ምን ችግር አለ? ምን ችግር አለ? አንድ ሴት አደገኛ ከዚህ በታች ከባድ ህመም ታማ መንገድ ላይ ምን ሆነሽ ነው ስላት ሰው ቤት ተቀጥሬ ሰራ ነበርና እናት አባት የለኝም እና ኪችን ነው መተኛው አለች። እና ሊኬ ውሃው ደግሞ ያፈሳልና በጣም ነው የሚቀዘቅዘው። እንደው ሃይማኖት ኤቲስ እግዚአብሔርን ማታመን ሴትም ህሊና አለ የለም ወገኖች? ህሊና አለ የለም? ጎዳና ላይ የሚተኛውን ሰው ስታየው እኮ እርቃኑን ካየው እኮ ሸሚዝህን ደርበለት ይላል። ለህሊና ስትል ይቻላል አይቻልም? እሱ ግን ከኛ አይፈልግም። እግዚአብሔር ልብሳቸው ነው። ሌሊቱ ሙሉ ያንኮራፉ ነው የሚያድሩት። እግዚአብሔር ይክበርላቸው። አዎ ያንኮራፉ ነው የሚያድሩት። እግዚአብሔርን ማወቅ ለሁለንተናዊ እድገት፣ ቤታችሁ ሰላም፣ ንግዳችሁ ሰላም፣ ስራችሁ ሰላም፣ አገልግሎታችሁ ሰላም እንዲሆን ከእግዚአብሔር ጋር ሰላም መሆን ከማን ጋር? ከእግዚአብሔር